ፕሬዚዳንት ትራምፕ በምዕራባውያን አጋሮቻቸው ላይ ክፉኛ ተቆጥተዋል። ከመጥፎ ጠላት ጠብቀናቸዋል፣ አሁን ግን ሊረዱን አልፈለጉም ሲሉ ብሪታንያና የኔቶ አባላትን በምስጋና ቢስነት ወንጅለዋል። የዓለም ነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ተዘግቶ እያለም አሜሪካ ለብቻዋ እንድትቀር የተደረገው ሴራ ምንድን ነው? ዝርዝሩን ይዘናል። ጦርነቱ ከትዊተር ገጽ ወደ አውድማው ተዛውሯል። የኢራን አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በሚል 5 ዙር የሚሳኤልና የድሮን ጥቃቶችን በአሜሪካና እስራኤል ተቋማት ላይ መፈጸሙን አስታውቋል። ቴል አቪቭ፣ ቤንጎሪዮንና በባህሬን የሚገኘው የአሜሪካ 5ኛ ፍሌት ላይ ምን ደረሰ? ኢራን ቃል አቀባይ ለትራምፕ የላኩት አስደንጋጭ ማስጠንቀቂያስ ምን ይላል? የዓለም ነዳጅ 20 በመቶ የሚተላለፍበት የሆርሙዝ ሰርጥ በኢራን ተዘግቷል። ፕሬዚዳንት ትራምፕ ሰርጡን ለማስከፈት ቢወተውቱም አውሮፓ ግን የኛ ቅድሚያ የሚሰጠው ጉዳይ ዩክሬን ነው በማለት ፊቷን አዙራለች። የነዳጅ ዋጋ መጨመርና የመርከቦች ጥቃት የዓለምን ገበያ ወዴት እያመራው? አውሮፓና አሜሪካስ ለምን ተጋጩ? ይህ ግሎባል ዴይሊ ኒውስ ነው። መካከለኛው ምስራቅ ውጥረቱ አይሏል። ትራምፕ በኪር ስታርመር ደስተኛ አይደለውም ሲሉ ምሬታቸውን ገልጸዋል። በሌላ በኩል ኢራን ለቱርክና ፓኪስታን ምስጋና ስታቀርብ ከላይ ግን መጠነ ሰፊ ጥቃት መፈጸሟን ቀጥላለች። አውሮፓ ህብረት ዛሬ በብራሰልስ ምን ሊወስን? ሁሉንም መረጃዎች አሰባስበን ይዘንላችኋል። ቻናላችን አዲስ ከሆኑ ሳብስክራይብ በማድረግ ወዳጁ ቀዳሚው ዜና አለ። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ ጉዳይ ለማገዝ ጉጉት አልታየባቸውም ያሏቸውን ሀገራት ወቅሰዋል። አሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸው እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉት ምዕራባውያን አጋሮቻቸው በምስጋና ቢስነት ወቅሰዋል። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደም እና የኔቶ አባላት ያሉ አጋሮች በጦርነቱ ከአሜሪካ ጋር ለመሰለፍ አንገራግረዋል ሲሉ ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከ2 ሳምንት በፊት ለምን ተጨማሪ መርከቦችን አትልኩም አሉ። የዩኬ ጠቅላይ ሚኒስቴር እውነትም ማድረግ አልፈልግም ነበር ሲሉ የዩናይትድ ኪንግደሙን መሪ ኬር ስታርመርን ወቅሰዋል። አካባቢው ላይ ፈንጂ የሚቀርብ መርከብ እንዳላቸው ይነግሩናል፣ ማድረግ ግን አይፈልጉም። ይህ መጥፎ ነው ያሉት ፕሬዚዳንቱ በዩናይትድ ኪንግደም ደስተኛ አይደለውም ሲሉ ተደምጠዋል። ሊሳተፉ እንደሚችሉ አስባለሁ፣ ነገር ግን በጉጉት መሳተፍ አለባቸው ብለዋል። አሜሪካና በእስራኤል ጦርነት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ ገደማው የሚተላለፍበትን የሆርሙዝ ሰርጥ ዘግታለች። ሊያልፍ የሞከሩ መርከቦች ላይም ጥቃት ፈጽማለች። ወሳኙ መተላለፊያ እንዲከፈት የሚደረገውን ጥረት ቢያንስ 5 ሀገራት ይቀላቀላሉ ተብሎ እንደሚጠበቅ ትራምፕ ተናግረው ነበር። ጀርመን፣ ስፔንና ጣሊያንን ጨምሮ በርካታ የአሜሪካ አጋር ሀገራት አሁን ላይ ወደ ሰርጡ የጦር መርከብ የመላክ እቅድ እንደሌላቸው ተናግረዋል። ትራምፕ ትናንት በዋይት ሃውስ ባደረጉት ንግግር ሀገራት እገዛ ለማድረግ መንገድ ላይ ናቸው ሲሉ ተደምጠዋል። የትኞቹ ሀገራት ድጋፍ እንደሚያደርጉ ባይጠቅሱም በቅርቡ በውጭ ጉዳይ ሚኒስቴሩ ይገለጻል ብለዋል። የተወሰኑ ሀገራት እገዛ ለማድረግ ጉጉት አላቸው፣ የተወሰኑ ደግሞ የሌላቸውም ሲሉ ተናግረዋል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስቴር ተናገረ። ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥ ማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስቴር ዮሐን ዋድፉል ተናግረዋል። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎም አሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ ጥሪ እያቀረቡ ነው። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር እገዛ የማያደርጉ ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆን ተናግረዋል። አውሮፓ ህብረት በዚህ ጉዳይ ላይ ሊያደርግ ካቀደው የውጭ ጉዳይ ሚኒስቴሮች ስብሰባ በፊት ንግግር ያደረጉት የጀርመኑ ሚኒስቴር ኔቶ ተሳትፎን ጉዳይ አንስተዋል። ኔቶ በዚህ አቅጣጫ ውሳኔ ማሳለፉ ወይም የሆርሙዝ ወሽመጥን በተመለከተም ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኑሮ የኔቶ አካላት በዚሁ አኳኋን መፍትሄ ይሰጥ ነበር ብለዋል። የተረጋጋው የመካከለኛው ምስራቅ ሁኔታ ቢኖርም አውሮፓ ደህንነትን በተመለከተ ቅድሚያ የምትሰጠው የዩክሬንን ጉዳይ እንደሆነ ዋድፉል ተናግረዋል። የነዳጅና የጋዝ ዋጋ ሲጨምር ሩሲያ የጦርነት አቅም እንደሚጨምር ያነሱት ሚኒስቴሩ ማዕቀቡን ማላላት የተሳሳተ እርምጃ እንደሆነም ገልጸዋል። መካከለኛው ምስራቅ ጉዳዮች ላይ መግለጫ የሰጡት የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመርም ሆርሙዝ ወሽመጥን የማስከፈት ጉዳይ የኔቶ ተልዕኮ እንደማይሆን ተናግረዋል። አባስ አራግቺ ለኢራን አጋርነታቸውን ላሳዩ ሀገራት ምስጋናቸውን አቅርበዋል።
ኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቼ ሀገራቸው እያጋጠማት ባለው ወታደራዊ ጥቃት ወቅት አጋርነታቸውን ለገለጹ ሀገራትና የዓለም ሙስሊሞች ምስጋናቸውን አቅርበዋል። ሚኒስቴሩ በተለይም ለቱርክና ለፓኪስታን ህዝቦች መንግስታቸው ባስተላለፈው መልእክት በዚህ አስቸጋሪ ወቅት የሚደረጉ የድጋፍ መገለጫዎችና ጸሎቶች ለኢራን ህዝብ ጥንካሬና የሞራል ምንጭ መሆናቸውን ገልጸዋል። አራግቼ በቱርክ ቋንቋ ባስተላለፉት መልእክት በረመዳን ወር በቱርክ ህዝብ ያሳየ ያለውን አጋርነት እጅግ የሚደነቅ መሆኑን ገልጸዋል። በኡርዱ ቋንቋ ባስተላለፉት መግለጫ ፓኪስታን ከአሜሪካና ከእስራኤል ጥቃት በተጋረጠባት ኢራን ጎን መቆሟን አድንቀዋል። ኢራን ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ ያላትን ጽኑ አቋም ሚኒስቴሩ በድጋሚ አረጋግጧል። ኢራን ለአሜሪካ ፕሬዝዳንት ጠንከር ያለ ማስጠንቀቂያ አስተላለፈች። ኢራን የሃታም አልአንቢያ ማዕከላዊ ቃል አቀባይ ለአሜሪካ ፕሬዝዳንት በሰጡት መግለጫ ሁለቱን ሀገራት ውጥረት የሚያባብስ ጠንከር ያለ መልእክት አስተላልፈዋል። አቀባዩ በሰጡት መግለጫ የጦርነት ውጤት በማህበራዊ ሚዲያ በሚለቀቁ ጽሑፎች ሊወሰን እንደማይችል ገልጸው ትክክለኛው ውጤት የሚታየው በጦር አውድማ ላይ ብቻ መሆኑን አሳስበዋል። አቀባዩ የጦርነት ውጤት በትዊተር አይወሰንም፣ እናንተና ሰራዊታችሁ ለመቅረብ በማትደፍሩበት የጦር ሜዳ ላይ ነው ሲሉ ተናግረዋል። አሜሪካ በንግግር ደረጃ የምታሳየውን ጥንካሬ የተቹት ቃል አቀባዩ ሁኔታውን ኤፒክ ፉሪ ከማለት ይልቅ ኤፒክ ፌር ወይም ታላቁ ፍርሃት ተብሎ ቢጠራ ይሻላል በማለት አጣጥለውታል። ይህ መግለጫ ኢራን በአካባቢው ያለውን ወታደራዊ የበላይነት ለማሳየትና አሜሪካን ዛቻ ለመመከት ያላትን ቁርጠኝነት ለማሳየት የታለመ መሆኑም ተመላክቷል። አሜሪካ መንግስት ለዚህ የኢራን ወታደራዊ አመራር ንግግር እስካሁን የሰጠው ይፋዊ ምላሽ ነው። ውጥረቱ በአካባቢው ባሉ የንግድ መስመሮችና ጂኦፖለቲካዊ መረጋጋት ላይ ስጋት መፍጠሩን ቀጥሏል። ዩኬ ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ አስታወቀ። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ሀገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ ነገር ግን ሆርሙዝ ወሽመጥ እንዲከፈት ለማድረግ ከአጋሮች ጋር እንደምትሰራ ተናግረዋል። ጠቅላይ ሚኒስትሩ ከመካከለኛው ምስራቅ ጋር በተያያዙ ጉዳዮች ላይ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያ ጥቃት ዩናይትድ ኪንግደም አለመሳተፏን አንስተው አብራርተዋል። ይህ የጠቅላይ ሚኒስትሩ አቋም ከፕሬዝዳንት ዶናልድ ትራምፕ ትችት አስነስቶባቸው እንደነበር ይታወሳል። ኋላ ላይ ግን የአሜሪካ ሰራዊት የዩናይትድ ኪንግደምን ጦር ሰፈሮች እንዲጠቀም ተፈቅዶለታል። ስታርመር በጋዜጣዊ መግለጫው አሜሪካ ዘመቻ ኢራን ውስጥ የሚገኙ አስጸያፊ አገዛዝ ወታደራዊ አቅም በከፍተኛ ሁኔታ አዳክሞታል ብለዋል። ጦርነቱ በኋላ ግን ኢራን የኒውክሌር ፕሮግራሟን መልሳ የመገንባት አቅሟን የሚገድብ እንዲሁም ዓለም አቀፍ የመርከብ ጉዞን ደህንነት የሚያስጠብቅ የሆነ አይነት በድርድር የሚደረስ ስምምነት እንደሚያስፈልግ ተናግረዋል። ዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋቸው የሆርሙዝ ወሽመጥ በድጋሚ መከፈት እንዳለበትም ገልጸዋል። ነገር ግን ይህንን ማድረግ ቀላል ስራ እንዳልሆነም አክለዋል። እዚህም ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነፃነት ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ሁሉም አጋሮቿ ጋር እየሰራች መሆኑን አስታውቀዋል። እዚህ ጦርነት የተነሳ የሸቀጦች ዋጋ ላይ ጭማሪ መታየቱን የገለጹት ጠቅላይ ሚኒስትር ስታርመር በዚህ ምክንያት የወጣውን የኑሮ ውድነት የሚያበርደው ውጤታማ መንገድ ግጭቱን ማርገብ መሆኑን አክለዋል። የኢራን አብዮታዊ ዘብ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን አስታወቀ። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭና ቤንጎሪዮን አየር ማረፊያ ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጿል። እነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል ኤሮስፔስ መሳሪያዎች ማምረቻ እንዲሁም አውሮፕላን ነዳጅ መቅጃ ይገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ አስታውቋል። እዚህ ዘመቻ ፋታህ፣ ኤማድ፣ ቃድር ሃይፐርሶኒክ ሚሳኤሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳፍራ አየር ኃይል ጦር ሰፈር፣ ኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉን አስታውቋል። ጦር ሰፈሮች የሚገኙት የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታ፣ ዙልፊቃር፣ ደዝፉል የመካከለኛ ርቀት ሚሳኤል ተጠቅሰዋል። ስማርትና አውዳሚ ድሮኖችን ጥቅም ላይ ውለዋል ተብሏል። የተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ ለሚገኙም አልዳፍራ የአየር ኃይል ጦር ሰፈር ኤምሬቶች አየር ኃይል የውጊያ እዝና አሜሪካ አየርና መስሪያ ቤቶችን ይዟል። ባህሬን ውስጥ የሚገኘው ጄፌር የባህር ኃይል ጦር ሰፈር ደግሞ ሄስ ፊቭዝ ፍሌት የተሰኘው የአሜሪካ ጦር መርከብ ማረፊያ፣ ሼክ ኢሳ አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኘው ወታደራዊ አየር ማረፊያ ነው። ሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች
ምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። የአውሮፓ ህብረት ሆርሙዝን ለማስከፈት ምን ማድረግ እንደሚቻል ሊነጋገሩ። የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰበሰቡ የውጭ ፖሊሲ ኃላፊው ተናግረዋል። 20 አካላት በብራሰልስ ከሚካሄደው የአውሮፓ ህብረት የውጭ ጉዳዮች ስብሰባ አስቀድመው የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለእኛም ጥቅም ነው ሲሉ ተናግረዋል። እዚህ 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት የውሃ አካል ጦርነቱ ከተጀመረበት ጊዜ ጀምሮ ለማለፍ የሞከሩ በርካታ መርከቦች ጥቃት እንደደረሰባቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋሮች መተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብለዋል። ሁለት የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ትራምፕ ከኬር ስታርመር ጋር በዓለም አቀፍ የመርከብ ጭነት ላይ የሚደረገውን መስተጓጎል ለማስቆም የሆርሙዝ ወሽመጥ እንደገና መከፈት አስፈላጊ መሆኑን መነጋገራቸውን አስታውቀዋል።